ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ነው? እኔ ያለሁላችሁ እግዚአብሔር ይመስገን። ቆይታ ሁሉ መልካም። እኔ ያለው ፈጣሪ ይመስገን። እንዴት ናችሁ? ቅዳሜ እንዴት ነው? እንግዲህ ቪዲዮውን ስትጀምሩት ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉኝ። እኔ ያርጋችሁ ያልመለሳችሁ ካላችሁ ቪዲዮዬ ይደርሳችኋል። ለምን አሁን እያነሳብኝ ስለሆነ ምናልባት ሊደርሳችሁ ይችላል። ሰብስክራይብ እያነሳብኝ ነው በዚህ አጋጣሚ እና ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ አበረታቱኝ እና ኮሜንት አስቀምጡ። ፋሚሊ ያልሆነ ደግሞ እኔም ፋሚሊ አደርጋችኋለሁ ማለት ነው። እና እንግዲህ ቪዲዮን እስከ መጨረሻው በማየት ተባበሩ። እና ዛሬ እንግዲህ ቅዳሜ ነው። ልብስ እየተኮስኩ ነው የማወራችሁ። ገጠመኝ ነው የዛሬ እንግዲህ ገጠመኝ ምን እንደው ታውቃላችሁ? ሰው ቤት ስትኖሩ ለምሳሌ አሁን ሁለት ምግብና ጽዳት ሆናችሁ የምትሰሩ ልጆች ምናልባት እንደኔ አሁን ይሄ ጽዳት ነው የምሰራው እኔ አጠገብ ደግሞ አሉ ሁለት ኢትዮጵያውያን፣ ያው አንድ ፋሚሊ ውስጥ ነው የምንሰራው ማለት ነው። እኔ ጽዳት ነኝ ለሰውዬ ሚስትና ልጆቿ ለባሏ ማለት ነው። ሌላ ደግሞ አሉ የሰውዬ እህትና ወንድም አሉ ደግሞ እዚህ የሚኖሩ ማለት ነው። አንድ ግቢ ውስጥ የሰውዬ ወንድም አገብቶ ይኖራል። የሰውዬ እህት ትኖራለች ለብቻዋ ማለት ነው፣ አላገባችም እሱ። እና አበሻዎቹ ሁለቱም የሚኖሩት እዛ ነው። እና ብቻ ለምንድን ነው ግን እኛ እርስ በርስ ክፉ የምንሆነው? የምሬን ነው የምላችሁ። ከሰው ሀገርም መተዛዘን ግድ ነው። አሁን ይሄ ጥፋተኛ ነው ይሄ ለማለት ሳይሆን እንተሳሰብ። ማን አለን እስኪ እኛ እርስ በርስ ከተጣላን? አንዷ ለመዳሟ የሆነ ነገር ታቃጥራለች፣ አንዷ የሆነ ነገር በቃ ቤት ውስጥ ጠላት መሆን ለምን አስፈለገ? የምር ጥሩ አይደለም። እስኪ ማናችሁ እንደዚህ አይነት ገጠመኝ ያላችሁ? እኔ እንግዲህ በቅርብ ስለማይ ነው እያጫወትኳችሁ ያለሁት ማለት ነው። እስኪ ማን ነው ገጠመኝ ያለው እንደዚህ? የምር ሁሌ እነሱን ማስታረቅ በጣም ሰለቸኝ። እንዴ የምር አሁን 4 አመቴ ነው እዚህ የምሰራበት ቤት ማለት ነው። በጣም ነው የሚሰለቸው ሁሌ እንደዚህ አይነት ነገር ሰው ሲጣላ ማየት። እነሱ ራሱ ይታዘባሉ ምንድን ነው እያሉ። የምሬን ነው። እና እኛ ደግሞ የአንድ ሀገር ዜጎች እስከሆነን ድረስ አንድ የሆነ ነገር ቢደርስበት ተደጋግፈን በሆነ በቃ ባለን አቅም ሌላው ቢቀር እንደው ፍቅራችን ራሱ ሰው እንዲቀናብን ማድረግ ነው እንጂ ኢትዮጵያውያን ተደባደቡ። ኢትዮጵያን በጣም አሁን እንደውም ሰሞኑን አንዷ ልታሰፍራት ነበር ሴትዮዋ ማለት ነው። በጣም ተጣልተው እና በጣም አስቸጋሪ ነው። ፕሊስ ውዶችዬ አትጣሉ። ምንም አሁን ሁላችንም እኮ ጥለነው ነው የምንሄደው። እዚህ የሚቀር እኮ የለም። ማንም ስደት ላይ እዚህ የሰው ቤት የሚቀር የለም። ለምን ሁሉም ሰው የመጣበትን አላማ ወይም ደግሞ ኮንትራት እስከሆነ ድረስ ያን ኮንትራት ጨርሶ ይሄዳል። እኔ ብቻ በልቼ ልሞት ይሄ አንቺ ብትወጪ ሌላኛዋን ነው የምታመጣው እንጂ ለአንቺ ደሞዝ ጨምራት ከፍልሽ መዳም የሁለት ሰው ደሞዝ አንድ ሰው አይበላም። እና ፕሊስ አትጣሉ አትባሉ ነው የምለው አበሾች። የምር በጣም በእኛ ደግሞ ይብሳል። በጣም በእኛ ኢትዮጵያ ይብሳል። በጣም ነው የሚብሳው። እንዴ ምን ሆነን እንዴ? ፍቅር ነው እንጂ መሆን ያለብን ማስቀነፍ። ፍቅር ባይዘው እነሱ ራሱ እኛ ፍቅር ስንሆን አይወዱም። የሆነ የምንመሳጠር ነው የሚመስላቸው። የምሬን ነው። የሆነ የምንመሳጠር ምናምን የምንመሳጠር ነው የሚመስላቸው። አይ በተቻለን አቅም መተጋገዝ በቃ ወሬ አያስፈልግም። ስትጣሉ ደግሞ ለመዳሞች ማውራት። አዲሶች ደግሞ በብዛት ደግሞ አዲሶች ናቸው። ይሄ ከመጣችሁ አመት ምናምን የኔ ያለው ዱባይ ነው። የዱባይን አየር ማታውቁ በቃ አወል መራ። አሁን እነዚህ ሁለቱ አወል መራ ናቸው። ባይዘው ከመጡ ገና ለአንዷ አወል መራ አይደለችም ታውቃለች፣ ግን አንዷ አወል መራ ነች። ቢሆንም ግን ሁለታቸውም ኢትዮጵያ ናቸው። እኔ ቋንቋ ቃሉ ነው ይሄ ነገር እችላለሁ ብላ መዳሟን ልጅቷን ለመዳም ማስጠመድ ይሄ ተገቢ አይደለም። አንዱ ያጠፋውን ጥፋት ማቃጠር የምር በጣም ነው የሚያስጠላው። ስንመጣ ራሱ ከሀገር ስንመጣ ራሱ የሰው ቤትና የሰው ሀገር እንደሆነ በደንብ አድርገን ማገናዘብ መቻል አለብን።
በአሁን ሰዓት ደግሞ ቴክኖሎጂ በጣም የተራቀቀ ነው። ሁሉም ሰው ቪዲዮ እየሰራ ይለቃል። ከዛ ላይ ደግሞ መማር የምሬ ነው በጣም ያስጠላል። ሁለቱ ሆነሽ እየሰራሽ ካልተሳሰብሽ በጣም ነው የሚያስጠላው። እስኪ እንደው ኧረ በጣም ያስጠላል። እኔ በጣም ስለደበረኝ ነው ይሄንን ርዕስ ዛሬ ይዤላችሁ መጣሁት ማለት ነው። በተቻላችሁ አቅም ሁለት ሆናችሁ የምትሰሩ ላለመጣላት ጥረት አድርጉ። በቃ የምር እኔ ቪዲዮ አልሰራም ብዬ ነበር፣ ግን በቃ እኔ እስኪ ምናልባት ሌላ ሰው ከተማረበት ብዬ ነው ይሄንን ማለት ነው። እና በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ፕሊዝ ሰብስክራይብ ማድረግ እንዳይረሳ፣ አበረታቱኝ። መልካም ውሎ